ሰላም የዩቲዩብ ተመልካቾቼ እንዴት ናችሁ? ዛሬ ማሳያችሁ ሻወርማ በቤታችን ውስጥ እንዴት እንደምንሰራ ነው። በኦቨንን በመጠቀም እዚህ ጋር የሚያስፈልገን የቺክን እዚህ ጋር ቺክን ብራስት ላይ ታጥቦ የተዘጋጀ እሱን እንደዚህ ቀጠን አድርገን መሀሉን እንደዚህ እንሰነጥቀዋለን። ቀጠን ቀጠን እያደረግን መሀሉን እንደዚህ ሰንጥቀን ከዛም ቅመሞችን ነው የምናደርግበት እንደምታዩት ከዛ እንደዚህ ሰነጣጥቀን ከጨረስን በኋላ እዚህ ጋር ቅመሞችን አደርጋለሁ። እዚህ ጋር ጅንጀር የደረቀ ዝንጅብል ትንሽ አደርጋለሁኝ። የቺክን ቅመሞች ማለት ነው የምንጠቀመው። ከዛ እዚህ ጋር ነጭ ሽንኩርት የደረቀ እሱንም ትንሽ እናደርግበታለን። ከዛም በመቀጠል ቆንዶ በርበሬ እዚህ ጋር ትንሽ እናረጋለን። እዛም እዚህ ጋር ደግሞ ፓፕሪካ ቀጥለን ፓፕሪካ እናረጋለን። ካሙን ትንሽ ካሙን እናደርጋለን። እዚህ ጋር ደግሞ ጦስኝ ትንሽ እናረጋለን። ትንሽ ከዛም ዘይት እናደርጋለን። ከዛም ትንሽ ጨው ትንሽ ጨው እዚህ ጋር እናደርጋለን። ከዛ እነዚህን አንድ ላይ ሚክስ እናደርጋቸዋለን። በደንብ እስኪ ዋሃድልን ድረስ እንደባልቀዋለን። ይህን ደባልቀን ከጨረስን በኋላ ቢያንስ ለአንድ ሰዓት ወይ ሸፍነን ብናስቀምጠው ራስ ይልልናል በደንብ። ከዛም እዚህ ጋር ሽንኩርት ላይ ስቲክ ነው የሰካሁትኝ። ሽንኩርት ላይ እንደዚህ ስቲኮቹን ከሰካው በኋላ ቺክኑን ነው እንደዚህ እየበሳሁኝ ቺክኑን አደርግበታለሁ እየደራረብኩኝ ማለት ነው። እዚህ ጋር ከፈለጋችሁ የፈረንጅ ቃሪያ መጠቀም ትችላላችሁ ለከለር፣ ግን እሱን መጨረሻ ላይ ብታረጉት ይሻላል። ከዛ ከጨረስኩኝ በኋላ እንደዚህ ሰክቼ ኦቨን ውስጥ ነው የምከተው። እንደዚህ በምታዩት መልኩ ጨርሻለሁ። ከዛ ኦቨን ውስጥ በ250 ዲግሪ ቢያንስ ለአንድ ሰዓት ያህል በደንብ መጠበስ አለበት። እንደዚህ አድርገን እንከተዋለን። ከዛ ከአንድ ሰዓት በኋላ ይሄንን ይመስላል። እንዲህ ጎልደን ከለር ሲይዝልን እናወጣዋለን ማለት ነው። እንደምታዩት ከለሩ በጣም ያምራል። እንደዚህ አይነት ከለር ሲይዝ እናወጣዋለን። ከዛም እንደዚህ የቆራረጥን እንደ ሻወርማ የቆራረጥን ከፈለግን በሻወርማ ቂጣ ከፈለግን በዳቦም መብላት እንችላለን። በደንብ በስሏል ውስጡም።
እኔ እዚህ ጋር ለቂጣ ስለሌለኝ አሁን ይሄንን በዳቦ ቶስት አድርጌ በዳቦ ነው። እዚህ ጋር ማዮኔዝ እንትን ሶስ አለኝ፣ የማዮኔዝ እና የካቻፕ ሶስ አለኝ። እሱን ቀብቼ ከዛ እንደዚህ እንደምታዩት ከቀባው በኋላ ቺክኑንና እዚህ ጋር ድንች አለኝ የተጠበሰ ድንቹን ነው ማረግበት። እናንተ ሰላጣ ቲማቲም መጠቀም ትችላላችሁ። ሌላ ተጨማሪ ውስጡ ላይ ሰላጣ ማረግ ይቻላል። ቲማቲምም የምትፈልጉትን ቆራርጣችሁ እዚህ ጋር ማረግ ትችላላችሁ። ከዛም እንደዚህ ካረጋችሁ በኋላ ያው እንግዲህ ለገበታ ቀርቧል፣ በቂ አልቋል ማለት ነው። እና ሞክሩት ቤታችሁ። እንደዚህ በጣም ነው የሚጣፍጠው ሻወርማው። ቴስቱም ስላያችሁልኝ ቴንኪዩ አመሰግናለሁ። ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ። ቴንኪዩ ባይ